አምለኩልክሙ ስራው ይናገርለት እንጂ ለሰው ልጅ ተናጋሪ ማቋቋም አይደለም የሚያስፈልግ። አሁን ጅላጅል መነኩሴ የሆነው ለምን ይመስላችኋል? ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። ተባብሮ ለመኖር ከሆነ አክሲዮን መግዛት ነው። የምታገቡ ካላችሁ አስቡበት። የታባ ሄደ ነው። ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ነገር። በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? እና ለምንድን ነው እኛ ማንጽናናው ስትሉኝ፣ አምነን ስለማናስቀድስ። ሰላም ለኩልክሙ አሁን ኩራት ነው? ጽድቅ ነው? እንዲሁ ምንድን ነው? አሁን ሰላም ለኩልክሙ መርጌታው ዝም፣ ዲያቆኑ ዝም፣ ምእመናንም ዝም፣ ሰላም ለእናንተ ይሁን ማለት እኮ ሐዋርያትን ቆዳቸው እየተገፈፈ እንዳይክዱ የጠበቀቻቸው ያቺ ሰላም እናንተም አትለያችሁ ማለት ነው። ሰማዕታት በመንኮራኩር እየተፈጩ የጠበቀቻቸው ያቺ ሰላም ሐዋርያት እየተገረፉ ደስ እንዲላቸው ያለች ያቺ ሰላም ዘመዶች፣ ያችን ሰላም እስከምናገኝ ድረስ ነው አሁን የምንበጣበጥ። ማልዳ ተደስተን ማታ ማዘን፣ ማታ ደስ ብሎን ጧት ማዘን፣ ስንቆርብ ደስ ብሎን ከሰዓት መጨማደድ የሚገጥመን ያቺ ሰላም ገና እየወጣች እየገባች ነው። እንደ ኖህ ርግብ ማረፊያ አላገኘችም። ገና ማይበሉ ገና ያረገርጋልና በሰውነታችን ላይ ያቺ ሰላም ማረፊያ ስታገኝ ልቡ ለጻድቅ እኩል ከማንበሳ የሆነ ፍርሃት የሚባል ነገር የለም። ልብ ያለው ሰው በስራው ይናገራል። ስራው ይናገርለት እንጂ ለሰው ልጅ ተናጋሪ ማቋቋም አይደለም የሚያስፈልገው። ስራ ይናገራል። ብርሃናችሁ በሰው ፊት ይብራ ያለው ይሄንን ነው። ለሱም ስራው ነው የመሰከረለት። ለቅዱሳን ሐዋርያትም ስራቸው ይመሰክራል። ይሄ ነው። ከተራራ ላይ የተሰራች ከተማን መሰወር አይቻልም። እንደዚሁም ሁሉ ስራ ያለውን ሰው ማጥፋት አይቻልም፣ ማዳፈን አይቻልም በፍጹም። ክርስቶስ ማን ነው? ባጭሩ የተገለጸልን ይሄ ነው። አሁን ጅላጅል መነኩሴ የሆነው ለምን ይመስላችኋል? እኔም መነኩሴ ስለሆንኩ ሰደበኝ የሚለኝ የለም፣ ተመስገን። እኔን ጭምር ስለሆነ ማለት ነው። ለምንድን ነው እንደዛ የሆን ነው? በጥሩ ትዳር ውስጥ ተቀርጸን ስላላደግን፣ ጥሩ አስተዳደግ ስላላደግን። በላት ድመቲቱን በላት የተባል ዱላ ተምረን ያደግን። በላት ሳይ በላት እናቴ እንዲያረገች ትበል ትበል ኤታ አባቷ ዱላ ነው እየተማርን ያደግነው ማለት ነው። ስለዚህ ዱላ እየተማርን እናድጋለን። መንኩሰንም ዱላ፣ ሆነንም ዱላ አይነገርም። ምን አስተዳደግ ነው? ስለዚህ ክርስቶስ ትዳርን ቀድሶታል። የጥንት መነኮሳት ስለ ትዳር ያስባሉም ያለቅሳሉም። ትዳርን የሚያጣጥሉ ሁሉ ይፈሩ ዛሬ። ምክንያቱም ክርስቶስ በሰርግ ተገኝቷልና። በሰርግ ተገኘ። አሁን ልብ በሉ፣ ዲያብሎስ በዓለም ላይ ያለውን ሁከት ሁሉ ያመጣው መጀመሪያ ባለትዳሮችን በጥብጦ ነው። ማንና ማንን? አዳምና ሔዋንን ማለት። የብጥብጥ ሁሉ መነሻው የትዳር መበጥበጥ ነው። በተበጠበጠ ትዳር የተወለዱና ያደጉ ሰዎች ናቸው ዓለምን እየበጠበጧት ያሉ። ስለማይፈቅዱልን ነው እንጂ አሁን በጥባጭ ሰዎችን ሁሉ ደን ብናጠንዛ የበጥባጭ ልጅ ናቸው። ይቅርታ ማለት ወይም በጥባጭ አድርገው አሳድገዋቸዋል። እንደሱ ነው። ሰው የዘራውን ያንኑ ምን ይላል ነው ያጭዳል። ሰው የዘራውን ያጭዳል። ዲያብሎስ ዓለምን መበጥበጥ ሲፈልግ ትዳር ነው የሚበጠብጠው። እውነቴን እንደምነግራችሁ ትዳር ሰላም ከሆነ በቃ ይኸው ምንድን ነው እንዴ? ከበለስ በለስ ይቆርጣሉ፣ ከወይራ ወይራ ይቆርጣሉ፣ ከዘይት ዘይት ይቆረጣል፣ ከወይን ወይን ይቆረጣል፣ ከሾም ሾም ይለቀማል። አዎ ይሄ ነው። ወኩሉ እጽ እኩይ ፍሬ ይፈሪ ወኩሉ እጽ ሰናይ ፍሬ ይፈሪ። ጌታ በማቴዎስ ወንጌል ምዕራፍ 12 ላይ ተናገረ። ክፉ ዛፍ ክፉ ፍሬን ነው የሚያፈራው፣ መልካም ዛፍ መልካም ዛፍን ነው የሚያፈራው፣ መልካም ፍሬን ያፈራል። ስለዚህ አሁን ልብ በሉ፣
ውሃ ከታች ንጹህ ውሃ መቅዳት የፈለገ ሰው መጀመሪያ ምንጩን የሚያነጻው አይደለም እንጂ የደፈረሰውን ታች እስኪ ከላይ ምንጩ እየደፈረሰ አንተ ሂድና ታች ወንዙ ወገብ ላይ ሄደህ ቅዳ። የደፈረሰውን ቆይ ይሄ ቀድቼ ላስለቅቀውና ንጹህ ቀዳለሁ ብትል ከላይ የደፈረሰ ይመጣል። ትዳሩ ካልታከመ ምንም ንጹህ ምንኩስናም የለም፣ ንጹህ ጵጵስናም የለም፣ ንጹህ ክህነትም የለም። እዚህ ውስጥ ነው ብክለቱ ያለ። አሁን ክርስቶስ ሄደና ዲያብሎስ የበከለውን ትዳር ሄዶ ምን አደረገው? ቀደሰው። ትዳርን የቀደሰበት ቀን ነው ክርስቶስ። የሰው ልጆችን ትዳር እኔ እንደ እግዚአብሔር ያለ ትሁትማ የለም። ከሰው ሰርግ ተገኝቶ ጉች ሲል አሁን የሰማይ ፈጣሪ አይገርማችሁ? እኔ ራሴ አሁን ሰርግ ተገኝቶ ብዙ ደስ አይለኝም። ትዕቢታችን እኔ ራሴ ትዕቢት አይጠል እኮ ነው። ግርግሩ ይረብሸኛል ምናምን ነው የምንለው እኛም ብሎን ማለት ነው። ሰርግን እደግፋለሁ እንጂ ሰርግ መገኘት ደስ አይለኝም። በእርግጥ እሺ ስለ ራሴ ማውራት ምን ያደርጋል ማለት ሰርገኞች እንድናደንቃቸው ነው እንጂ እንድንቆጣቸው ስለማይፈልጉ ነው። ኋላ ተገብታችሁ ችግር አለ ስንልባቸው ደስ አይላቸውም። ምን ሰርጌን ሊያበላሽ ነው የመጣ ስለሚሉ እኔ ለማመስገን ብዬ እሄዳለሁ። ኋላ ሲፋቱ ለማገኛቸው ድረስ ቅዱስ ነው አቶ ገሌ ወይዘሮ ገሊት አልልም እኔ። ብቻ ግን ክርስቶስ እንዴት እንዳከበረን ተመልከቱ። ከሰው ድግስ ቁጭ ብሎ በትህትና ሰው ሲበላ ሲጠጣ። ትዳር ማለት በኦርቶዶክስ አስተምህሮ የወንድ ጾታና የሴት ጾታ ትብብር አይደለም። የወንድ የሴትና የክርስቶስ ህብረት ነው። እስኪ ንገሩኝ በሉ። የወንድ የሴትና የማን ህብረት ነው? የክርስቶስ ህብረት ነው። ኦርቶዶክሳዊ ትዳር ማለት ይሄ ነው። ወንድና ሴት ብቻቸውን ባለ ትዳር ላይ እንደዚህ ያለ ጋብቻስ የፈረስ የበቅሎ ይላል ፍትሐ ነገሥት አንቀጽ 24 ላይ። እንደዚህ ያለ ጋብቻስ የፈረስ የበቅሎም የባዝራም አላቸው። ክርስቶስ የሌለበት ትዳር ፈረስም እነ በቅሎም አላቸው። እንዴ ተባብሮ ለመኖር ከሆነው አክሲዮን መግዛት ነው። ጋብቻ ያስፈልጋል። አክሲዮን ገዝቶ በቃ መነገድ ነው። ለንግድ ለገንዘብ ተባብሮ ለመኖር ከሆነ ለዝሙት ከሆነ እቺ ከወንድ ጋር ካልተገናኘች እንቅልፍ የማይወስዳት አውሬ ማናት? ደቀ መዛሙርት ነገር መቅደም ወንጌል ላይ ያለችው ጠፋቻችሁ? እኔ የጠፋኝ እንዴት ታረጉ? ፈልጓት እንጂ ማናት? አሮዬ ገሞራዊት ናት አይደል? አሮዬ ገሞራዊት በጣም ዘማዊት ናት። ወንድ ካላገኘች አታድርም። ስለዚህ አብሮ ለመተኛት ከሆነ እሷን የመሰለችም አለች ለማለት ፈልጌ ነው። ሰው አብሮ ለመተኛት ብቻ ከሆነ የሚጋባው እሷስ አለች አይደል? ታዲያ ሰው የሚያገባው ወንድ ሴትና ማን ሆኖ ለመተባበር ነው? ክርስቶስ ወይም ምን ማለት ነው? መነኮሳትን በምንኩስናቸው እንደሚያድርባቸው ባሉን ደግሞ በሚስቱ ምክንያት ፈጽሞ ይዋሃደዋል። ሚስቲቱን በባሏ ምክንያት ፈጽሞ ይዋሃዳቸዋል። የተዋህዶ ምክንያት ነው። የክርስቶስ መዋሃጃ ምክንያት ነው ትዳር እንጂ ተባብሮ መኖሪያ ይሄ ምንድነው የሚባለው? ትብብር አይደለም። ትዳር ከክርስቶስ ጋር የሚዋል ዛስተጻመረ እግዚአብሔር እይፍልጥ ሰብ እግዚአብሔር አንድ ያደረገውን ሰው አይለየው የተባለ ለዚህ ነው። የማቴዎስ ወንጌል ምዕራፍ 19 ቁጥር 6 ላይ አንድ አድራጊው እግዚአብሔር ነው እንጂ ጾታ አይደለም። እግዚአብሔር አንድ ያደረገውን ሰው አይለየውም ሲል ትዳርን አንድ የሚያደርገው እግዚአብሔር ሲኖርበት ነው። ገንዘብ ያደረገውን ገንዘብ ይለየዋል። ጾታዋን ብቻ ወይም ጾታውን ብቻ ሴትነቷን ወይም ወንድነቱን ብቻ ፈልገው ከተጋቡ ያ ጾታ ሲያረጅ ያ ጾታ ሲጎሰቁል ይሰለቻቻሉ። እግዚአብሔርን ብለው አንድ ከሆኑ ግን የሚለያቸው ነገር ቢያጡ ቢያረጅ ብታረጅ ቢጎብጥ ብትጎብጥ ጤና ቢያጡ መኝታ ላይ አንድ መሆን የሚችሉበት አቅም ቢያጡ በዚህ ሁሉ አይለያዩ። እግዚአብሔር ነው አንድ አድራጊው። እግዚአብሔር አንድ ካደረጋቸው ምንም ነገር ሊለያቸው አይችልም። ትክክለኛው ኦርቶዶክሳዊ ትዳር ማለት ይሄ ነው።
በነገራችሁ ላይ ከምንኩስናና ከትዳር ማን ይከብዳል? ምንኩስና ይከብዳል አይደል? እንዳያያዙ ነው ሁሉ ይወጣቸዋል። ሁሉም እንዳያያዙ ነው ማለት። ምንኩስና ከባድ ነው ይታወቃል። በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገና በጣም ከባድ ነው። ትዳር ራሱ ደግሞ በጣም ከባድ ነው። እንደገና በጣም ከባድ ነው። እንደገናም በጣም ከባድ ነው። እንዴ አሁን ለምሳሌ ምንኩስና ብላችኋል በውስጣችሁ ባነው ከባድ ስላችሁ ምንኩስና ብላችሁ። ትዳርስ በራስ ላይ እኮ ወደ ለምደ አለቃ ነው የምትሾመው። ገብቷችኋል አይደለም? አለቃ መሾም ማለት ነው። አለቃ ትሾማለህ። አሁን ድሮ እንደፈለክ ውለህ ብትገባ ብታመሽ ከምሽቱ 3 ሰዓት ብትገባ አለቃ የለም። አሁን ማን አባህ ጋር ሄደህ ነው ያመሸው ብላ ምትል ነው የምትመጣው ማለት ነው። የምታገቡ ካላችሁ አስቡበት። የት አባህ ሄደህ ነው? እኔ በገዛ ቤቴ ሳልበላ ጦሜን የማደር መብት አለኝ። ያገባ ሰው ግን ሳይበላ ጦሙን የማደር መብት የለውም። ማን ጋር በልተህ ነው የማትበላው ትባላለህ ማለት ነው። የት ነው የበላው ያለ ሁል ጊዜ እንዴ ዛሬ ቶሎ ልትጠግብ ቻልክ ተብሎ ትጠይቃለህ ማለት ነው። ስለዚህ አለቃ ትሾማለህ፣ ለሰው ትኖራለህ። ለራስ ብቻ መኖር አትችልም። ለሰው ጭምር ትኖራለህ። ተጠንቅቀህ ነው የምትኖረው ማለት ነው። ለሌላ ሰው ጭምር እንደፈለክ መወሰን አትችልም። ሰው ጭምር አማክረን የምትወስነው። ውሳኔውን የማቀራረብ ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማስደሰት ግዴታ አለብህ። እሱ ብቻ አይደለም ያንን ሰው የማጽደቅ ግዴታ አለብህ። ሆሆ በጣም ትልቅ ነገር ነው። ኃላፊነት ትልቅ ባል ራስ ነው ማለት ይሄ ሁሉ የሚሸከም ነው ማለት ነው። ባል ራስ ነው። አየው ይሄ ሁሉ ተሸክሞ እንዲህ የሚል ነው። ለዚህ ነው ቅዱስ ጎርጎርዮስ ባለ ትዳር ይላል ሸክም ተሸክሞ መንገድ የሚሄድ ሰው ነው የሚመስል ይላል። መነኩሴ ደግሞ ባዶውን የሚሄድ ይመስላል ይላል። ትንሽ ቀለል ያለው ማለት ነው። ምንድነው የሚቀለው ነው? በፈለግከው ሰዓት ትተኛለህ፣ በፈለግከው ሰዓት ደግሞ መቼስ ትጸልያለህ።